ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ አማን። ዛሬ ይዤላችሁ የመጣሁት የስዊስ ራ ኬክ እንዴት ይሰራል የሚለው ነው። በመጀመሪያ ደረጃ ይሄው 6 እንቁላል አለኝ። 6 እንቁላል አዘጋጅቻለሁ። ቀጥሎ ደግሞ ቺዝ አዘጋጅቻለሁ። ይሄው አያችሁ ቺዝ 6 አዘጋጅቻለሁ። እናንተ በፈለጋችሁት ቅቤ መጠቀም ትችላላችሁ። እኔ ግን ቺዝ ነው ያዘጋጀሁት። ቀጣዩን አብረን እንከታተል፣ አብረን እንስራ ማለት ነው። የስዊስ ራ ኬክ እንዴት እንደሚሰራ አብረን እንሰራለን ማለት ነው። እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ የስዊስ ራ ኬክ እንዴት ይሰራል ካላችሁ አብረን እንስራ ማለት ነው። ፋሚሊ እኔ ያዘጋጀሁት እንግዲህ 6 እንቁላልና 6 ፍሬ ቺዝ ነው። ቺዙና እንቁላሉ ስኳሩን ቀድሜ አብሬ እመታለሁ ማለት ነው። ስኳር የምጨምረው በዚህ አንድ ነው። ስኳር የምጨምረው በዚህ አንድ ነው። ስኳር የምጨምረው በዚህ አንድ ነው። ቤተሰብ እያያችሁ እንግዲህ እያያችሁ ይሄው ስኳር አንድ ጨምሬያለሁ ማለት ነው። ከዛስ ቺዙን ነው የምጨምረው። እናንተ ግን የፈለጋችሁት ቅቤ መጠቀም ትችላላችሁ። እኔ ግን ቺዝ ነው እየተጠቀምኩት ያለሁት። በጣም ለኬክ ወሳኝ ነገር ነው ቺዝ። ቺዝ ከሌለ ደግሞ የገበታ ቅቤ መጨመር እንችላለን፣ ምንም ችግር የለውም። ይሄ ካለለም በዘይትም መስራት እንችላለን። ግን ትልቁ ዋነኛ ነገር ለኬክ ወሳኝ ነው ቺዝ እና ወይም ደግሞ የገበታ ቅቤ በጣም ወሳኝ ነው። እጃችን የምታጠበው እንዳንረሳ የሆነ ነገር በነካን ልክ። አሁንም ከዚህ ጋር ምንድን ነው የሚጨምረው? በዚህ በትልቁ ደግሞ 2 ማንኪያ ዱቄት ወተት ኒዶ ወተት ጨምራለሁ ማለት ነው። ልብ በሉ የምጨምራቸው ግብአቶችን 2 ማንኪያ በትልቁ ዱቄት ጨምሬያለሁ ማለት ነው። ቀጣይ ደግሞ ምንድነው የምጨምረው? ቤኪንግ ፓውደር 1 ማንኪያ ጨምራለሁ ማለት ነው። በትልቁ 1 ማንኪያ ጨምራለሁ ማለት ነው። ቤኪንግ ፓውደር ጨምሬያለሁ። ቀጣይ ደግሞ ምንድነው የምጨምረው? የምጨምሪው ካላችሁኝ በጣም በትንሹ ጨው፣ በጣም በትንሹ አያችሁት? በጣም ጥቂት ማለት ነው የምጨምረው። ከዛ ደግሞ ይሄው ቫኒሊያ አለኝ። ቫኒሊያ የምጠቀመው ይሄኛው ቫኒሊያ ነው። እንግዲህ የስዊስ ራ ኬክ እንዴት እንደሚሰራ እናያለን። ቅድሚያ ከእንትኖቹ አስቀድመን በዚህም አንድ ነው የጨመርኩት። ዱቄቱ ከማስገባቴ በፊት ምን አደርጋለሁኝ? ይሄኛውን እመታለሁ። ውሃ ልብ አድርጌያለሁ። ላመጣና ጠብቁኝ። ውሃው ምንድን ነው የምናደርገው? ዱቄታችንን እያየን ነው ጠብ የምናደርገው፣ እንዳያቀጥንብንም እንዳይወፍረንም። ውሃ ያው የታወቀ ነው፣ የዱቄታችን ይዘት ይወስነዋል። አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት ውሃ ያነሳል። ስለዚህ ምንድን ነው የምናደርገው? ጠብ እያደረግን እናያለን ማለት ነው። ጠብ እያደረግን እናያለን ማለት ነው። እስቲ አሁን እንግዲህ ፍትህ ለጆሮአችን እያላችሁ ታዳምጣላችሁ ማለት ነው። ፋሚሊ ልመታው ነው ማለት ነው። ግብአቶችን ሁሉ ጨምሬያለሁ። هذاك من برا من فرنسا. ቤተሰብ ፈጭቼ ጨርሻለሁ።
ፈጭቼ ጨርሻለሁ። ይኸኛውን መፍጨት ሳይሆን አዋሃድኩት። አሁን ደግሞ አሁን አንበሳዊ ነው እንደደወላል በናት። አሁን ደግሞ የምጨምረው ፍርኖ ዱቄት 1 ኩባያ ብቻ ነው። ልብ በሉ ተመልከቱ፣ ልብ በሉ እንዳትረሱ። አንበሎን ያኔ ተሐደሩ منيح ما تغلطوا تشوفوا مزبوط. انا قديش حطيت يعني عشان يعرفوا بدون غلط. اوكي عند اللي ጨመርኩት نعم. هذا شو طحينيه حطينا طحينيه زين كثير للصحنيه. ما عندي زبده، انا حطيت كيري، جبن كيري. ماشي قلت لك فيه. فكرت انا فيه، هو مش هو تضبط عادي هو غير، هو حتى التولي حق التولي. بابا جيب حق التولي مش زبده. زي بيضبط بالكيري يعني الجبن كيري زين كثير، وايد حلو. بس ما لنا للبكره شو اسمه، شو هو عشان سمبوسه. عشان سمبوسه بدك تجيبي. أمس كان بعد نفس الشيء جبن كيري. أمس كان جبن كيري. كان زبدة كان زبدة يعني جبن كيري وايد حلو للتكيك. جبن كيري وايد حلو زفي، حتى تسوي يعني نفس الزبدة. هو أكتر هو تسوي كريم. يعني إذا تسوي كريم كراميل يا شو اسمه كيك كريم، تحطي منه وايد هيدا مش أسود، مش أصفر يديك ماي تحطي يعني كتير منه حلو. هذا 6 بيضات حطينا، 6 بيضات وكوب سكر، كوب طحين. كوب ولا فنجان؟ لا كوب، وملعقتين حليب بودرة، نقطة ملح، 6 حبات جبن كيري بدون زيت بعد؟ زيت نو. إذا ما عندك زبدة يعني تسوي زيت، بس يعني أصلا زبدة وشيز. እንግዲህ ቤተሰብ ይቅርታ፣ ያው ሴትዮ የመጣ በመሀል አረበኛ ቀላል ይባችኋለሁ፣ ቅር እንዳይላችሁ። እንግዲህ እነሱም ከኛ ይማራሉ ማለት ነው። እያያችሁ ነው ባይናችሁ ማለት ነው። እንግዲህ አሰሪዎቻችን ከኛ ነው የሚማሩት ማለት ነው። ማየት ማመን ነው ይባላል። እንግዲህ አይታችኋል አይደል? እየጠየቀችኝ ያለ ምን ጨምረሻል እያለችኝ ነው። ይሄው እዚህ ጋር ደግሞ ባትራውን ያዘጋጀሁት ይኸውላችሁ፣ ሰፊ ባትራ ነው፣ የዳቦ ቤት ባትራ ነው የቀባሁት። ይሄንን ነው። ቅቤ መቀባት ትችላላችሁ፣ ዘይት መቀባት ትችላላችሁ። እኔ ግን ይሄኛው ቴንያ የሚባለው ነው የቀባሁት ማለት ነው። እሺ ቤተሰብ፣ ቴንያ የሚባለው ነው የቀባሁት ማለት ነው። እንግዲህ እያችሁ እንዴት አባቱ እንደሚያምር በስሱ ነው የምንለቀው ማለት ነው። هيدا لازم تجيبي غيره، مش هيدا يكون يعني نفس الشيء، واحد كبير واحد صغير. أنا جايبة لازم يكون هيك ستريت. ايوه ያው እንግዲህ ቤተሰብ አይታችኋል። ሊጡ ይሄን ይመስላል ማለት ነው። ካፍታ በኋላ እስከምንገናኝ ደህና ሁኑ። ወዳችኋለሁ፣ አከብራችኋለሁ፣ ብያችኋለሁ።